ፍቅረኛ ማቾች ነበርን። ታዲያ እንዴት ሊያቅ ወይ እንደማፈቅርሽ ሲገርፈኝ ባየሽ ሐዘን መከራ ያሳደደኝ የራሴው ስራ መችሊ ላይ እረፍ ይለኛል እንደምታፈቅሪኝ ወይ እንደማፈቅርሽ ፍቅረኛ ማቾች ነበርን። ታዲያ እንዴት ሊያቅ ይችላል? ሰው ያስታውቃል። አሁን እዛ ስንጣላ ምናምን የሆነ ሪያክሽናችን ምናምን አያስታውቅም? ያስታውቃል። ግን እኛ ገገምን ገባህ አልፈለግንም ነበረ ምናምን ነገር የፈለጋችሁት ያልፈለጋችሁት እኔ አልፈልግም። ፕራይቬት ነው የምፈልገው ገባህ። በሰዓቱ ፍቅረኛ ማቾች ነን ምናምን ብዬ መውጣት አልፈለግኩም። በዛ እንትን ውስጥ እሱ ሲፈልግ ነበረ። እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም። እኔ ግን አልፈለግኩም ነበረ። ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው? የክሊፑ ጊዜ ነው። የዛ ነው ፍቅራችሁ የጎመራው? የዛ የጀመርን አካባቢ ታይምስ ከዛ እዛ ነው የጀመራችሁት? ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው። በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምን እና ውሏችን አንድ ሲሆን አንድ ላይ መዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን። ከዛ እኔ አሁን ቲክቶክ ባይመጣ አርቲስት ሆን ነበረ ገባህ። ቲክቶክ ሲመጣ ግን ወደ ቲክቶክ መጥቼ በአቋራጭ ግን ህልም ነበረኝ ለፍቼ ነበረ። ሰክሰስ ሆኛለሁ እግዚአብሔር ይመስገን። ገና ነኝ ግን ላይክ ቲክቶክ በጣም የብዙ ሰው ህይወት ቀይሯል። እዛው መንገድ ላይ ነው። ዞሮ ቲክቶክም ባይኖር ኖሮ ወደ አርቲስትነቱ ነበር አንቺ የምትሄጂው ማለት ነው። ኦፍ ኮርስ አይቀርም ነበር። አዎ መቼም ተስፋ እንዳትቆርጡ። ከዛ ለእናቴ ቤት ገዛሁላት። ቆይ እንዴ ግን በጣም እንትን አላለም? ፈጠነብኝ። ፕሮሰሱን ብሰማ ደስ ይለኛል። ትቀልዳለህ እንዴ? አንበሳ እኮ ነው ፕሮሰሱ ነው። ፕሮሰሱን አልፈልግም፣ ቤቱን ነው ፈልገው። እንዴ ተገዛላት እንዴ እንደምትለው ገንዘብ አገኘሽ ቤት ገዛችላት። ምንድነው ፕሮሰሱ? ቆይ እስከ ቤት መግዛቱ ድረስ እንደዚህ ብላ ለደላ በጣም ይሄ በቅርብ ነው ወይስ የዛ ሰሞን? አይ በቃ ብሩን አላጠፋሁትም ገባ። ኦኬ ላይክ አልነካሁትም። በቃ የሆነ ፕላን ነበረኝ። ከዛ ለእናቴ አጠራቅሜ ብሩ ምናምን ጌሚን ተጫውቼ ለእናቴ ቤት ገዛው። ይመች በጣም ጎበዝ ነው። ዛሬ አንዴ ላይ የምገባው እኔ ለማ አቤት ዛሬ ነው የምገባው። ሲጀመር ቤት ኪራይም ደርሷል። ይሄንን ቤት ነው የምገዛው። ዮናታን ላይቭ አካውንት እዚህ ጋር አለ ፎሎ እያደረጋችሁት። አበባ ስለዚህ ነገር ምንም ነገር እንዳታረግ የለም ብለህ እዚህ ጋር ቴክስት ጻፍ። እሺ ቀጥል እንዴ ለራስሽ ግን ምን አረግሽ? እኔ በቃ በጣም ብዙ ጫማዎች ምናምን ገዛ ስለሚመስለኝ እኮ የደሃ ሜንታሊቲ ሰው ቤት ይገዛል ሽቱ ምናምን ምን ሆነሽ? በእግዚአብሔር ምን ያህል ግንብቶኝ ነው አንቺ ምን ሆነሽ ነው? ውሻ በህይወትህ ምን ተማርክ? ምንም ነገር ይፈጠርብህ አርፈህ አላማን አሳካ። የተማርኩት ነገር እሱ ነው። በቃ የሰው ልጅ ምንም ብታረገ ያወርብሃል። የሆነ ስራ ሰርተሽ ታወቅሽ ወይ የሆነ ስራ ሰርተሽ ሀብታም ሆንሽ ስትዘንጪ ትንሽ አገኘ ደረቱ መንፋት ጀመረኛል ትባያለሽ። ቡርክክ ብለሽ ስትሄጂ እየሰራ እንኳን የማይለብስ ትባያለሽ። መኪና እየነዳሽ ወርደሽ ሰላም ስትያቸው ልጅ ያሽቃበጠኛ መኪና እንደሌለን እኮ ሊነግረን እኮ ነው እኮ ወርዶ ምናምን ሲያሸረጉድ መኪና ውስጥ ሆነሽ ሰላም ስትያቸው ደግሞ ጥጋቡን ትንሽ አገኘ ከመኪና የማይወርድም ሰው ሰላም ለማለት በፊት እግራችን ስር እንደማይወድቅ የማይወራ ነገር የለም። ስለዚህ ወጣ
ፈጠራ መስራት ነው። ወደ ግራም ወደ ቀኝም የለም። ግራም ቀኝም ከሄድክ እንደሚወራብሽ እርግጠኛ ነሽ። ስለዚህ ዝም ብለሽ መገስገስ ነው አላማሽ። ወደፊት እሱን ነው የተማረው። እሺ ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? የዓለማችን ባለሀብት። እሺ አንቺስ? የሱሚስ እኔስ ኢንጂነር እደውልልሻለሁ። ጓደኛዬ ዛሬ በጣም አምሮብሻል። አመሰግናለሁ። እንደምወድሽ ታውቂያለሽ? አረ በጣም ቆንጆ እንደሆነ ታውቂያለሽ? በጣም እንደሚናደዱ ታውቂያለሽ? ግን በእኛ ከምታስቢው በላይ እናስቀናለና። አረ በሚገርም ሁኔታ አንሰማማ። ሰው የወደፊት ትልቅ ህልም ኖራችሁ ማለት ነው። ህልማችሁን ከግብ ማድረስ ወይም መጨረስ ላቃታችሁ ሰዎች አንድ ምክር ልምከራችሁ። ወጥራችሁ ተኙ። በቃ ማንም ሰው በሌለበት ጸጥ ረጭ ባለበት ቦታ ሄዳችሁ ቀን ሰርተህ ካልሆነ ማታ ሞክረው። ሁሉም ሰው በሚሰራበት መንገድ እየሰራ ከሁሉም ሰው የተለየ ህይወት አትኖርም ወንድሜ። በተለይ አዲስ አበባ ከተማ ውስጥ ድምጼን ላስተካክል። አዲስ አበባ ከተማ ውስጥ ነገሮች በብርሃን ፍጥነት እየተቀያየሩ ነው። የዛሬ 20 ዓመት ቢዝነስ በሰራበት መንገድ ዛሬ አትሰራም። ድሮ ሙዚቃህን ባወጣበት፣ መጽሐፍን ባወጣበት፣ ፊልም በሰራበት፣ ዝነኛ በሆንክበት መንገድ ዛሬ አይቻልም። ዘመኑ ተቀይሯል። በሚቀየረው ዓለም አለመቀየር የውድቀት የመጀመሪያ ፎርሙላ ነው። let me tell you this ዛሬ ሀብታም ልትሆን ትችላለህ፣ ቢሊዮነር ልትሆን ትችላለህ፣ ዝነኛ ሰው ልትሆን ትችላለህ። ትናንትና የሰራው ነው ዛሬ መድረክ ላይ ያቆመ ገንዘቡን ያመጣል ቢዝነስን ስኬታማ ያደረገው። በትናንትናው መንገድ ኖ አዲስ ቴክኖሎጂ፣ አዲስ ሶሻል ሚዲያ፣ አዲስ የስራ ስታይል፣ አዲስ ስትራቴጂ፣ አዲስ ሶፍትዌር፣ አዲስ ወደ ህዝቡ የምትደርስበትን መንገድ ስትራቴጂ ይዘህ ካልመጣ ወንድሜ ይኸውልህ ነገ እንደሚነጋ ፀሐይ እንደሚወጣ እርግጠኛ እንደሆንኩት በአንተ ውድቀት ላይ እርግጠኛ ሆናለሁ። ስራ ላይ አሰራር የምታሻሽልባቸው ምን አይነት መንገዶች አሉ? ሰራተኞችን ኢንስፓየር የምታደርግባቸው ምን አይነት መንገዶች አሉ? አዳዲስ የፈጠራ ቴክኖሎጂዎች አሉ። እነዛን ነገሮች ቀድመህ ተረዳና አፕላይ አድርግ። አለበለዚያ ማን ያዘዋል ነግሮኝ ነበር አልሰማውም እንዳትለኝ ወንድሜ። ቀን ሰርተህ ካልሆነ ማታ ሞክረው። ቀጥታ ማለቴ ሳይሆን ባሮጌው መንገድ ሰርተህ ስኬታማ እያልሆንክ ከሆነ በአዲሱ መንገድ ሞክረው እያልኩኝ ነው። መልካም እድል።